ተቀላቅሎ አደጋ እንደሚያመጡ አላቅም። ታውቂያለሽ? ከዛው እሷ 4 ሰዓት ነው ከጠዋቱ አስታውሳለሁ። እሷ የተኛችበት ድረስ ሸቶ ምንድነው የሚሸተው ምንድነው ያደረገችው ብላ ሰውየውን ስትልከው ምንድነው እሱ ለምንድነው እንደሚሸተው ሲለኝ ይሄን እንደዚህ አድርጌኝ ሲሉ ሰውየው በጣም ጮኸ። እንዴት እንደዚህ ታደርጊያለሽ? ይሄ እኮ መጥፎ ነው። በቃ አዞረኝ እኔ በዛን ሰዓት። ከዛ ቁጭ አልኩ፣ ውሃ ጠጣው፣ ተረጋጋው። ለጊዜው ራስ ምታት ለቀቀብኝ። ፓናዶል ዋጥኩኝ። ከዛ ወደ ስራ ገባሁ። በዛን ሰዓት ለ2 ቀን ለ3 ቀን አመመኝ። ከዛ ምንም አልመሰለኝም እና አመት ከ3 ወር በቃ 3 ወር ምናምን ታግሰኝና የሆነ ሳል ነገር ጀመረኝ። ሳል ነገር ሲጀምር ምንም አልመሰለኝም። ማለት በቃ ብርድ መቶኝ ነው ወይም ደግሞ የሆነ ጉንፋን ነገር ነው እያልኩ እነሱን እደብቃለሁ። እነሱ ፊት ራሱ አለማሳል የሆነ ፍቅቅ እያልኩ ነው የማስለው። ግን ለሊት በጣም ያስለኛል። አላወራም። ለምን እፈራለሁ? እኔ አሁን አሳለኝ ብዬ እንትን ብል እነሱ በቃ እኔ ያሳፍሩኛል የሚለው ስላለ ውስጤ በጣም እፈራለሁ። ግን ከዛ ወር 15 ቀን እየጨመረ እየባሰብኝ መጣ። የሌሊቱ ወደ ቀን እየዞረ በቃ እየባሰብኝ መጣ። እህል ስበላ ያስመልሰኛል። በቃ የሆነ ነገር ስቀምስ ያስመልሰኛል። አላወራም። ታውቂያለሽ? ከዛን አመት ከ3 ወር እና ከ4 ወር በቃ 3ኛ ወር ላይ ነው ሲሆን በጣም እያመመኝ አቅም እያነሰኝ መጣና አንድ ቀን መዳም አልኳት፣ ቀስ ብዬ ማለት ነው፣ ፕሊስ አሞኛልና መድኃኒት ስጭኝ አልኳት። ምንሽን ነው የሚያመሽ ስትለኝ እኔ እንጃ ጉንፋን ነው መሰለኝ ራሴን ነው ምናምን አልኳት። ምክንያቱም ሳል ነው ስላት እነሱ ሳል እንደሚፈሩ ስለማቅ አልተናገርኩም እንደዚህ ግልጽ አድርጌ። እኔ ግን አውቄዋለሁ ሳሉ የሆነ ነገር እንደጎዳኝ ማለት ነው። በጣም ድርቅ ያለ ሳል ነው። ፋታ አይሰጠኝም ለሊት። እነሱ አይሰሙም፣ ያው እኔ ክፍሌ እንትን ስለምን። ከዛውን የሆነ ፓናዶል ትሰጠኛለች፣ የሆነ የእሷ የምትጠቀመው መድኃኒት ትሰጠኛለች። እኔ ለመዳን ስለምጓጓ ለመስራት ስለምጓጓ ወስዳለሁ የሰጠችኝን ሁሉ። ግን ለ2 ለ3 ቀን እየተሻለ ለካሱ እያሸተ ነው የሚመጣው። ታውቂያለሽ? እያሸተ ይመጣል። እኔ ወስዳለሁ፣ እሷ ትሰጠኛለች። ከዛ አመት ከ5 ወር ከ6 ወር ሲል በጣም እየባሰ መጣ። በቃ በጣም እየአሳለኝ መጣ። ከዛ ክረምት ገባ። የቤሩትን ክረምት የሚያውቅ ያውቀዋል። በጣም ብርድ አለው። ገጠራማ ቦታ ነው ያለሁት። ቅዝቃዜው ሲሰማኝ እቃዎቹን ሳጥብ ምናምን በቃ እየባሰ መጣ። ጠዋት የቀመስኳት ማታ የቀመስኳት ምንም የሚረጋ ነገር የለም። በቃ አቅም ያንሰኛል። እየተደበቅኩ ግርግዳ እየተደገፍኩ ቁጭ እላለሁ። ስመጣብኝ ኮቴ ስሰማ ብድግ ብዬ እሰራለሁ። ከዛ በጣም ሲብስብኝ ሊጥለኝ ሲሞክር ሽንት ቤት ገብቼ ለ10 ደቂቃ ለ15 ደቂቃ ውሃ ከፍቼ እተኛለሁ ሽንት ቤት። ከዛ እንደዛ እያሮክ እያሳለፍኩ ከ7 ወር ከ8 ወር ሲል በቃ በጣም አቃተኝ። 7ኛ ወር ላይ በጣም አቃተኝ። ፕሊስ ባክሽ በቃ በጣም እያቃተኝ ስለሆነ እየሰሙ ግን እነሱ ታውቂያለሽ ምንም አላሉኝም። መድኃኒት ነው የሚሰጡኝ። አንድ ቀን ሰውየው ሄደ ፋርማሲ ሽሮፕ ገዝቶልኝ መጣ። ከዛ ወሰድኩ፣ እሱንም ጨረስኩ። ለ3 ቀን ለ4 ቀን እንደተለመደው ፋታ ይሰጠኛል፣ ይመለሳል። ከዛ ሲብስብኝ ፕሊስ ሐኪም ቤት ውሰዱኝ አልኳቸው። በቃ መዳም ፕሊስ እባክሽን ሐኪም ቤት ውሰጂኝ፣ እኔ መስራት ነው ፈልገው። ከዛ እንደዛ ስላት እሺ በቃ ማታ እንትን ባሏ ሲመጣ ጠዋት ይወስድሻል አለች። በአቅራቢያቸው ያለ ፋርማሲ ወሰዱኝ። በደንቡ መናገርም ባልችል በዛን ሰዓት የሚሉትን ሰማለሁ እና ይሄ እንግዳ ነገር ነው በሽታው አለ። እንግዳ ነገር ነው እና 2 መርፌና ሽሮፕ ኪኒን የተለያየ ነገር ሰጠኝ። ከዛ እነሱንም ወሰድኩኝ። እንደዛው ታገሰኝ የሆነ ለ3 ቀን ለ8 ቀን በቃ ያንን መርፌውን ወቅቶኝ ሽሮፑን ወስጄ ኪኒኑን ወስጄ ለ8 ቀን ታገሰኝ። ከዛ ጭራሽ ብሶ ተመለሰ። በቃ ብሶ ደም አላ በቃ ሀከተለው ደም ጉሮሬን እንደ ጦር ይወጋኛል። እንደዛም ሆኖ በቃ አምላኪ እኔ እንደዛም እያረገኝ ማለት ነው። ሰው እንደዛም እያረገ ሰው ለህይወቱ ይታገላል። እኔ አምላኪ እባክህን አድነኝና አላማዬን አሳክቼ ልግባ እባክህን። በቃ እንደዚህ ነው የምለው ጠዋት ማታ። እባክህ አምላኬ ማረኝ። ተመልሼ ወደ ምንም ሳሊዝ ወደ ሀገሬ መግባት አልፈልግም። በቃ የማገኛትን ገንዘብ በሙሉ ምልከው ለባለቤቴ ነው። ባለቤቴ ግብርና ይሰራል።
ስራ በሰፊው ስራና እኔ ብዙ አመት መቆየት አልፈልግም። ለልጄ መግባት ፈልጋለሁ። በ2 አመት በ3 አመት መግባት ፈልጋለሁ። በሰፊው ስራ እያልኩ ለሱ ነው የምልከው። ለእናቴ አንድ ቀን ቡና ግዢ ብዬ አልሰጠዋትም። ለራሴ እንደዚህ ቲሸርት መቀየር አልፈልግም። እኔ በቃ አላማዬ ማሳካት ብቻ ነበር አላማዬ። ከዛ እንደዛ እያደረገ እንትን እያልኩ ያንን መድኃኒት ከወሰድኩ በኋላ አንድ ቀን በጣም አስሎ ከምሽቱ በእነሱ 5 ሰዓት ላይ ልብስ እያጣጠፍኩ እያለሁ ሴትዮዋ ፊት ለፊት ነች። ጣለኝ። ራሴን አንባለት በቃ ጣለኝ። ራሱ ስቺ ወደቅኩ ማለት ነው። ምክንያቱም ምግብ የለም። ምግብ ትበያለሽ ወይ ስትለኝ አዎ ነው ምላት። ከዛን እነሱ ሰው እንትን የለም ነበረ። እሷ አንደኛ ፎቅ ነበረች ምራቷ። ሰው የለም። ሴትዮዋ እንዲህ ቱር ብላ የምትነሳ ሴትዮ አይደለችም። ከዛ ስልክ ደውላ ምናምን ስምራትየዋ መጣ ውሃ አፍሳብኝ። ከዛም በኋላ ካረጋጉኝ እንትን ውሃ ካፈሰሱኝ ከነቃው በኋላ ሐኪም ቤት ወሰዱኝ። ግሉኮስ ተሰካልኝ። ግሉኮሱን እዛው ሰክተውልኝ ጨርሼ ወደ ቤት ገብቼ ያንም ሽሮ ኦብም እንደዛው ምንም አላወቀውም በሽታው። በዛን እዛ ራሱ እንደዛ ወድቄ ደህና ሐኪም ቤት አይደለም የወሰዱኝ። አላወቀውም በሽታውን በስነ ስርዓት አልተመረመርኩም። ከዛ ያን ግሉኮስ ማታ ጨረስኩ። ጠዋት ወደ ስራ ነው የተነሳሁት። ሽሮፔን ጠጣው። ምግብ ያሉኝ ይሻልኩ። ከዛ እንዴት ምግብ የሚገባ ነገር የለም፣ ውሃ ነው የሚገባው። ስበላው ይመለሳል። ግን እኔ ተስፋ አልቆርጥም። በውሃ የአፌ ውስጥ አርጌ በውሃ አወርደዋለሁ እምቢ ሲለኝ ከጉሮሬ ሲተናነቀኝ። ከዛ እንደዛ እያልኩ በጣም አቃተኝ። በቃ ከዛን በቃ አቅም በጣም ሲያንሰኝ እባካችሁን እኔ እዚህ መሞት አልፈልግም። አትራሳውንድ አስነሱኝና ማለት ይሄ እንትን የሚነሳው ምንድነው የሚባለው? ይሄ ደረት ላይ የሚነሳው ነገር ኤክስሬ ራጅ የስ እሱን አስነሱኝ ብዬ ለመንኳት። አንድ ቀን መነሳት ትፈልጊያለሽ? አሁን ለታርን ላኪም የወሰድንሽ አለችኝ። አዎ አሁን ለታን የወሰድሽኝ እግዚአብሔር ይስጥሽ። ግን ይኸው እንደምታየው ነው። ምንም ትዕግስት አልሰጠኝም። ይኸው እያሸተ ነው። ጭርሹንም ለ2 ለ3 ቀን እንትን እያለ ይመለሳል። ለእኔም አደጋ ነው፣ ለእናንተም ጥሩ ነገር አይደለም። ምክንያቱም በቃ እኔ ቶሎ የመጣው እንትን ነው የሳምባ ላይ እንትኑ እንዳረፈ ነው። በቃ እኔ አውቄዋለሁ ከመጀመሪያውም። ግን ድን አለው የማለት ጉጉት እንዳለ እናንተም አስነስታችሁ በሽታውን አውቃችሁ መድኃኒት እንድወስድ ፈልጋለሁ። መድኃኒት መውሰድና መዳንና መስራት ፈልጋለሁ። አንቺ ሀገርሽ መግባት ትፈልጊያለሽ አለችኝ። አልፈልግም። እኔ የምፈልገው መስራት ብቻ ነው። ከዛ እንደዛ ስላት እሺ በቃ ባባ ጠዋት ይወስድሻል አለችኝ። ሰውየው ጥሩ ሰው ነው። ከዛ ሲመጣ ነገረችው። አልተሻለሽም እንዴ ሲለኝ እኔ እኮ አልተሻለኝም፣ ሌሊት እኮ በጣም ያመኛል እና ምግብም እየበላው አይደለም ብዬ ግልጹን ነገርኩት። በቃ ምክንያቱም ምንም እየተሻለኝ አይደለም። ከዛን ሰውየው ደወለ ደህና ሐኪም ቤት ቀጠሮ አስያዘ። ቅዳሜ ቀን ነበር የነገርኳቸው። እሁድ ቀን ወሰዱኝ። ከዛ ወሰዱኝ። ራጅ ተነሳው። ሰውየው በስነ ስርዓት አየኝ። ዶክተሩ ደህና ሐኪም ቤት ነው ወሰዱኝ። ከዛ ምን አለ እኔ ሰማለሁ ሲል ማለት ነው ለሰውየው ምን አለው፣ እቺ ልጅ ሰው አላት እንዴ አለው። አይ የላትም። የሚንከባከባት ሰው አለ አለ። የላትም። እናንተው ጋር ነች። አዎ ግን አሁን ውጤቱ እስከሚመጣ ውሃ አትንካ፣ ለብቻዋ ትቀመጥ። ምክንያቱም በጣም ሰውነቷ ትኩሳትና የሆነ የተለየ ነገር ስላለው ውጤቱን መጠበቅ ስላለብን ውጤቱ እስከምንነግራችሁ ድረስ ለብቻዋ ትቀመጥ፣ ማክስ ታርግ አለው። እሺ ያለ። ከዛን የሆነ ማስታገሻ ነገር ሰጠኝ። እሱን ይዘን መጣን፣ ተመለስን። ከዛ ሴትዮዋ ስጠይቀው ቤት መጥቶ ምን አለ፣ ምንም ጥሩ ቢሆንሽ አረብ ነው። ምንም ጥሩ ብትሰሪላቸው፣ ምንም ጥሩ ብትወኝ፣ እነሱ ምንም ጥሩ ቢሆኑ አረብ ነው። ምን አላት ሴትዮዋ ስጠይቀው፣ ምን አለ ዶክተሩ ስትለው፣ አይ ምንም አላለም፣ ውጤቱ እስከሚመጣ ጠብቁ ነው ያለው። ደህና ነች አለ። ያኔ እዛ ጋር ውሃ ቀዝቃዛ ውሃ እንዳነካ ለብቻዋ ትቀመጥ ያለውን ደበቃት። ምክንያቱም ሴትዮዋ ታማሚ ስለሆነች
የሆነ ትፈራለች ብሎ ይሁን አላውቅም። እኔ እንደዛ ነው ያሰብኩት። ከዛ ማክስ ታርግ ብሏል ብቻ አላት። ማክስ አርግ እያለኝ አለችኝ። ማክስ አረኩ። ማክሴን እያረኩ እየሰራው ያለው በአራተኛ ቀን መጣ ውጤቱ። ማታ ነው ሲደወልላቸው። እኔ ኩሽና ሆኜ እሰማለሁ። ሴትዮዋ የአላ እያለች በቃ ግራ ተጋብታለች። እንዳልነግረኝም ፈርታለች። ግራ ገብቷታል። ከዛ ምራትየዋን ጠሩኝ። አዳምጣቸዋለሁ። እንዴት እንዲህ ሊሆን አይችልም፣ በስህተት ነው ይላሉ። በቃ ማመን አልፈለጉም። ቲቪ ነው ሲባሉ ማመን አልፈለጉም። ቲቪ ነው ወደ ሰው ይተላለፋል እያለ ነው ዶክተሩ። እኔ ደግሞ ክረምት ስለሆነ ከሴትዮዋ ጋር ማታ ማታ ቁጭ በይሉኛል። እዛ ሳሎን አብረን ቁጭ እንላለን። ከሴትዮዋ ጋር በጣም እቀራረባለሁ። መድኃኒት፣ ውሃ ምናምን በቃ ምግብ የምሰጣት እኔ ነኝ። ምግብ የተለያዩ ነገሮች የምሰራው እኔ ስለሆንኩ ከኔ ጋር ቅርርብ አላት። ሳስልም አጠገቧ ነኝ። ያን ለእኔ ሳይሆን ለራሷ በጣም ፈራች፣ ከመጠን በላይ ተጠረችኝና ምናለች፣ የውብ ወደ እኔ ፊትሽን መልሰሽ አስለሽ ታውቂያለሽ አለች። እኔ በምን አስታውሳለሁ? እኔ ሁሌ ነው ቢያንስ ከ3 ወር ከ4 ወር በላይ ነው በጣም ሳሉ ከጀመረኝ። ግን እኔ እንደዚህ ብዬ በእጄ ሸፍኜ ነው የማስለው፣ ግን አላስታውስም በደንቡ አልኳት። ሂጂ በቃ አለች። ምንም አላለችኝም። እሺ በቃ ሂጂ ወደ ኩሽና፣ አፍሽን በደንብ ሸፍኚ፣ እጅሽን በደንብ በእንትን ታጥበሽ እቃውን እጠቢ አለችኝ። እሺ አልኳት። በስህተት ነው ብለው አላመኑም። ከእንደገና በ3ኛው ቀን ወደ ሌላ ሐኪም ቤት ወሰዱኝ፣ ወደ ከፍተኛ ስፔሻሊስት ማለት ነው። ከዛን በሀከታ ያኛው በእንትን ስለተመረመረ በራጅ ያኛው ደግሞ በሀከታ ተመረመረ። እሱ በሳምንቱ መጣ። ገባሻ? በሳምንቱ ሲመጣ ተመሳሳይ ውጤት ነው። ተመሳሳይ አመት ከ9 ወር ላይ ማለት ነው ይሄ የሆነው። 1 አመት ከ9 ወር እንደሰራው ማታ ነው። ሰኞ ጠዋት ነው ሰኞ ጠዋት ነው እነሱ የሰሙት። እኔ እንደሰሙ በስልክ ሲያወሩ ምናምን ሰማቸዋለሁ። ለእኔ አይነግሩኝም። ከዛ ለካ እነሱ ምን ያደርጋሉ? ያለታ እንደሰሙ ክፍል ዘጉብኝ፣ ሲያረጋግጡ ማለት ነው። ከክፍልሽ እንዳወጭ አለችኝ። ለዛን ቀን ለአንድ በቃ ስላረጋገጠች ለአንድ ቀን ተጠየፈች። በ5 ብር ዳታ ገዝቼ እኮ ነው። ይሄ ዋይፋይማ አይሰራም፣ ያቆራረጠ። ለማድረው ኢትዮጵያ ለሳምባ ለቲቪ የሚወሰደው ይሄ ትልልቁ ኪኒን ትልልቁ ኪኒን ለ6 እንደ በሽታው ምን ተሰጠሽ? እዛ ቤሩት ለሳምባ እንደሱ አንድ አይነት ኪኒን ነው። ለሳምባ አልሰጡኝም። ሐኪም ቤቶቹ አምጧትና እንትን በሉ ነው ያሉት። እነሱ ግን መውሰድ አልፈለጉም። መድኃኒቱን እንዲሰጡኝ እነሱ ጋር ሆኜ እንዲወስድ አልፈለጉም። ዝም ብሎ ለሳምባ ብለው ብቻ ከፋርማሲ ያለ ተስላወቁ። 4ቱን ጠዋት 12 ሰዓት ላይ በባዶ ሆድሽ ውሰጂ፣ 4ቱን ደግሞ 4 ጠዋት ውሰያለኝ። እኔ ደግሞ ሰውየውን ስለማቅ አንደኛው ወተት ያስፈልገዋል፣ የሆነ ምንድን ነው አብሽ ምናምን ያስፈልገዋል፣ ደህና ምግብ ያስፈልገዋል ይባላል። የቲቪ ደህና ምግብ ያስፈልገዋል። ከዛ በዛ ጋር ቅዝቃዜ አለ። እኔ እሱ መሆኑን ስላወቅኩ እኔ አልኳት በሽታውን አውቃለሁ እንዴት እንደሚወሰድ። ወተት ያስፈልገዋል፣ ይሄ ያስፈልገዋል እና ደግሞ ኪሎዬ ተመዝኖ ነው መውሰድ ያለብኝ ስላት ዝም ብለሽ ውሰያለች። አልወስድም አልኳት። በቃ በዚህ ከዛን ያለታ ተነጋጋ። ከክፍልሽ እንዳወጭ ካሁን በኋላ አለችኝ። እሺ አልኳት። ከዛን ለካ እነሱ ያለታውን ሰኞ ለታ ትኬት ቆርጠዋል ሳይነግሩኝ ምን ሳይሉ ማታ ብቻ ልብስሽን አዘገጃጂ ነገ ትሄጃለሽ ወደ ሀገርሽ አለች።
ከህመሜ በላይ ያስደነገጠኝ መሄዴ ነው። በቃ እዛ ጋር በህይወት እና በሞት መካከል ነው ያለሁት። ግን እኔ ለዓላማዬ በቃ በጣም ስለጓጓሁ ነው መሰለኝ እንደዚህ አይነት ነገር የተፈጠረው። አላቅም፣ ከመጠን በላይ ስለጓጓሁ ይሁን ብቻ ፈጣሪ ነው የሚያውቀው። አላቅም።